ምርጫ ወይስ ሽብር? የፋኖ ቡድንና የዲሞክራሲ ተቃርኖ። ምርጫ ማለት ዜጎች የወደፊት ዕጣ ፈንታቸውን የሚወስኑበት፣ ተወካዮቻቸውን በነፃነት የሚመርጡበትና የዲሞክራሲ ልምምድ የሚገለጥበት ታላቅ መድረክ ነው። በሰለጠነ ዓለም ስልጣን የሚገኘው ከህዝብ በሚሰጥ ድምፅ ብቻ ነው። ነገር ግን ይህንን የተቀደሰ የዜጎች መብት በኃይልና በዛቻ ለመንጠቅ የሚሞክሩ አካላት ዛሬም ለሀገር ስጋት ሆኖ ቀጥለዋል። ሰሞኑን የፋኖ ቡድን በአስረስ ማሬ በኩል የሰጠው መግለጫ የቡድኑን ትክክለኛ ማንነት ቁልጭ አድርጎ አሳይተዋል። ቡድኑ በንጹሐን ዜጎች ላይ ግልጽ ዛቻና ማስፈራሪያ በማድረስ ዜጎች ያላቸውን የመምረጥ መብት ለመገደብ እየተንቀሳቀሰ ይገኛል። አትምረጡ፣ ከመረጣችሁ እርምጃ እንወስዳለን የሚለው ይሄ አደገኛ መልእክት ከዲሞክራሲያዊ ሴት ጋር ፈጽሞ የተቃረነና የጸረ ዲሞክራሲያዊነትም ጥግ ነው። ይህ ድርጊት አዲስ አይደለም። ቡድኑ ከዚህ በፊት በንጹሐን ዜጎች ላይ ሲፈጽማቸው የነበረ ዘግናኝ ግፎችና ግድያዎች ሳያንስ አሁን ደግሞ ምርጫ እንደ ሰበብ በመጠቀም በህዝብ ላይ የሽብር ተግባር ለመፈጸም እየዛተ ይገኛል። የዜጎችን የመንቀሳቀስ የመኖርና በነፃነት የመምረጥ መብት በጠመንጃ አፈሙዝ ለማፈን መሞከር በምንም መልኩ የትግል አካል ሊሆን አይችልም። ይህ በቀጥታ የሽብር ተግባር ነው። በመሆኑም ይህ በንጹሐን ላይ ጦርነት ያወጀና የሀገርን ሕልውና አደጋ ላይ የሚጥል ቡድን በኢትዮጵያ ሕግ አሸባሪ ተብሎ ሊፈረጅ ይገባዋል። የዜጎችን መብት የማያከብር፣ በሰላማዊ ምርጫ የማያምንና በሽብር መንገድ ስልጣን ለመያዝ የሚመኝ አካል የዲሞክራሲ አጋር ሊሆን አይችልም። ለኢትዮጵያ ሰላም፣ ለዜጎችም ደህንነት ሲባል የሕግ የበላይነት ሊከበር ይገባል።